በስዊድን ስቶክሆልም ናሽናል ላይብረሪ ውስጥ ለጎብኚዎቻቸው ክፍት ሆነው የሚመለከቷቸው ከሚጠበቁ መጽሐፍት መካከል የብዙዎችን ትኩረት የሚስበው ግዙፍ የ92 ሴንቲሜትር ቁመት ያለው መጽሐፍ ይገኝበታል። መጽሐፉ በ13ኛው ክፍለ ዘመን እንደተጻፈ ይነገርለታል እንጂ ተመራማሪዎች ባገኙት እጅግ አወዛጋቢ ምርምር ውጤት ስለተጻፈበት ዘመን ለመላከክ በስተቀር እንዲህ ነው የሚሉ የዘመን ቀመር ማግኘት አልተቻለም። በየዘመናቱ ይህንን መጽሐፍ ከማየት አልፎ ተርፎ የራሳቸው ንብረት ለማድረግ ሀገራት አምባጓሮ ፈጥረው ጦር ሲማዘዙ መጽሐፉም ከአንዲት ሀገር ወደ ሌላኛው ሀገር ሲሸጋገሩ በርካታ ገጾችም ተገንጥለውና ተሰርቀው እንደጠፉ ይነገርለታል። ዘ ኮዴክስ ጊጋስ ይሰኛል። ይህ ከላይ በምስሉ ላይ የምትመለከቱት መጽሐፍ የሰይጣኑ ክታብ ከእንጨት የተሰራና በቆዳ የተለበጠ ሽፋን የተዘጋጀ ሲሆን የ92 ሴንቲሜትር ቁመትና የ50 ሴንቲሜትር ስፋትና 300 ገጾች እንዲኖሩት በትንሹ የ160 አህዮች ቆዳ መጠቀሙ ይነገርለታል። በዚህም በተጨማሪ ኮዴክስ ጊጋስ 75 ኪሎ ግራም ክብደት ያለውና ለምርምር አድማጭ የሆኑ አሻራዎች ያለ ዓለም ደግሞ ያሳለፏቸውን ዘመናት የገጾቹ እርጅናቸውና መጉላላታቸውን አለማሳየቱ ሳይንስ ዛሬ ድረስ ደረሱ ላላቸው ትልቅ ምርምር አድማጭ እንዳይሆን ሆነ ተብሎ መዘጋጃቸውን ከጊዜ ወደ ጊዜ ወደ ቦታው እያቀኑ አንድ እውነት ለዓለማችን የማሳወቅ ተስፋን ይዘው የሚመጡና አንድ ቀን ግን ተስፋ ሰጪ ምላሽ ስለዚህ መጽሐፍ እንኳን ሳይዙ የሚመለሱ በርካታ ሳይንቲስቶች ምስክር ናቸው። ዘ ኮዴክስ ጊጋስ የተሰኘው የሰይጣኑ መጽሐፍ ለማየት አስቸጋሪ በሆነ መልኩ በተለያዩ ቀለማት የተጻፈ ሲሆን የቃላቱ የመጀመሪያ ፊደላት በተለያዩ ቀለማት መጻፋቸውና እንደየመልእክታቸው ይዘት ቀለም እንደተመረጠላቸው ያስታውቃሉ። በገጾቹ ላይ ከጠርዝ እስከ ጠርዝ የተሳለውና ክንዶቹን አቅጥፎ ወደ ላይ የተዘረጋው የሰይጣኑ ምስል የሰውነት ቅርጾቹ እንደ ሰዎች ቢሆንም ነገር ግን አራት የሆኑት እጅና እግር ጥፍሮቹ እንዲህ አስፈሪና በውል ቀለሙ የማይለየው የአይኑና የግንባሩ ላይ በደንብ የተነከረው ቀንዱ እጅግ አስፈሪ የመሆኑ ከመሳሰሉም በላይ በጀርባው በጨለማ አምሳል ትንሿ የየእሳት ሰደድ የፈነጠቀች የሚመስል የመጽሐፍ ገጽ ላይ ሙልት ብሎ ያየ ድንጋጤና ፍርሃቱ ቢያሸብረው እንጂ ደፍሮ የሚጠጋው ወደ መጽሐፉ እንዲገልጥና እንዲመረምር የሚፈቅድ አይመስልም። መጽሐፉ ዙሪያ በርካታና አሰልቺ ምርምር ያደረጉ በርካታ ሰዎች አንድ ስለ መጽሐፉ መረዳት ያልቻለውና ያወቅነው እውነት ቢሆን መጽሐፉ በአንድ ጀንበር በዚያውም በጥቂት ደቂቃ ውስጥ የተጻፈና ያለፈ እንደሆነ አረጋግጠናል ብለዋል። ይህንንም ከሰይጣን ውጪ ማንም ሊያደርገው ይችላል ብለው ቢሟገቱም ካላየን አላምንም የሚለው ሳይንስ ግን መላምታቸውን ሳይቀለብሱ ባለባለሙያዎች አከራካሪ ርዕስ አድርጎ ለማቅረብ ተገደዋል። ከባለቤቱ ከሰይጣን ምስሎች ውጪ በአንድ ገጽ ላይ በገነትና የምድር ምሳሌ በስዕል ያስቀመጠው መጽሐፉ ገነት በወርቃማ ቀለም በብርሃን ሲገልጸው ምድርን ደግሞ በፀሐይና በከዋክብት ተመስሎ አኑሯታል። በዚህም የመልካምና የተፈጥሮ ዓላማን ለማስወደድ ነው የሚል ግምት ተሰጥቶት ቢያልፍም ዛሬ ድረስ ግን በዚህ ሙሉ በሙሉ የሚያስብል መልኩ የሰይጣን ምስል በያዘው መጽሐፍ ላይ የገነትና የምድር ምሳሌ ሆነው የተሳሉት ምስሎች በመጽሐፉ ላይ መገኘት አወዛጋቢና ልክ እንደ ህልም ፈቺ እንደፈለጉ ያስበው ተብለው የተጠቀጡ እንቅጦች ናቸው። ከወደ ጫፉ በኩል የተሰነጠቁ የሚመስሉ ሁለት መንታ መላእክቶች ያሉት ከየጽሁፎቹ ቀጣይ ገጾች የሚገኙት የሰይጣኑ ምስሎች ከያዟቸው ተመሳሳይና አስፈሪ ገጾች ውጪ በተለያዩ ቅርጾች የተሳሉ ሲሆን አሁንም ድረስ መላምቱ ያላለቀባቸው ምሁራን ምናልባትም ስለ ስራዎቹ ሊነግረን ሊሆናል ሲሉ ይከራከራሉ።
ስለዚህ የጨለማው ንጉሥ ስለጻፈው መጽሐፍ አንድ የሚነገር አፈ ታሪክ ካለ ይኸውም አፈ ታሪኩ አንድ የሚኖርበትን ገዳም ሕግ የጣሰ የጥንት ዘመን መነኩሴ ለስራው ኃጢአት ቅጣት የቆመው ደርቆ እንዲቀር ስለተፈረገመ በዚህ እርግማን እንደ ግድግዳ የቆመው መነኩሴ ቅጣቱ እንዲቀልለት ስለ እርግማኑ ሲማጸን ምሕረቱ የሚደረግለት በአንድ ጀንበር ለገዳሙ ብቻ ሳይሆን ለዓለም ሊጠቅም የሚችል ትልቅ መጽሐፍ ዕውቀት የያዘ መጽሐፍ ሲጽፍ እንደሆነ ይነገረዋል። ታዲያ መጽሐፉን የጻፈው የመጀመሪያው መነኩሴ እኩለ ሌሊት ላይ ድካም አዝሎት ስራውን በአንድ ቀን ሰርቶ መጨረስ እንደማይችል ሲገባው እርዳታ ያስፈልገኛል፣ በዚህም የሚያስቀየምኩት ፈጣሪ ከጎነ አይቆምም ይሆናል ሲል ጸሎትና ልመናውን ለፈጣሪው ሳይሆን ምድርና የሰው ልጆች ለመፈተን ሙሉ አቅም ላለው ሰይጣን አለቃ ሉሲፈር መጽሐፌን እንዲጨርስልኝ እባክህ አስጀምረኝ በማለት ይማጸነዋል። በዚህም ነፍሴን ወሰዳትና መጽሐፌን አንተ ጀምረህ አንተ ጨርስ ሲል ይጠይቃል። ይህንንም ተከትሎ ሰይጣን የሰውየው ተገልጦ ግጥም አድርጎ ይህንን መሳይ መጽሐፍ ጻፈ ይባላል። ግን ይህ አፈ ታሪክ ነው። ለበርካታ ሰዎች የማይታመን ሳይንስ ደግሞ በደረስኩበት እንዳይደርስ የሚለው አፈ ታሪክ ምንም እንኳን የራሱን ዕውቀት ማስቀመጥ ቢያቅተውና በመላምቶች መዋዠቅ የከረመው የሳይንስ ዓለም ይህንን ታሪክ ሆን ብለው ነገሮች ለማገጣጠም የተነገረ ሃይማኖታዊ የፈጠራ ወሬ ነው ሲል ቢያጣጥለውም በማስረጃ የተደገፈ አሊያም ትርክቱን በሚገባ የሚያጣጥልና የሚያስረዳ እውነት ማሳየት አልቻለምና ነገሩ የሰይጣን ነው ከመባሉ ውጪ ምንም ሊል አልቻለም። ባለቤቱ ይህንን ነገር ከሰዎች ዕውቀት ሊሰውረው ይችላል የሚለውን የአፈ ታሪክ ንግግር ግን በፍጹም ሐሰት ነው ብሎ መሻር አልቻለም። ምክንያቱም ሳይንስ ራሱ ስለዚህ መጽሐፍ አንዳች መላምት የታመነበት ማረጋገጫ ወይም ማስረጃ ማጣቱ አልቻለምና። እነዚህ መጽሐፉ ላይ የሰፈሩት ትክክለኛ ቃላትስ ምንድናቸው? ምን ባውጠውስ ምንድነው የሚለው ማብራራትና መተንተን አልቻለም። ለዚህም ነው መጽሐፉ ከመውደቅ ይልቅ በግልጽ በስዊድን ስቶክሆልም ናሽናል ላይብረሪ ውስጥ እንዲቀመጥና በግልጽ የመጣ ሁሉ መጽሐፉን አይቶ የሚሰማውን እንዲል የገባውን እንዲያስረዳ በጋር ተከፍቶ የተቀመጠው። በእርግጥ ሳይንስ እስካሁን ድረስ ሊደርስባቸው ያልቻላቸውና ከሰው ልጆች ዕውቀት አድማስ በላይ እጅግ ሰፍተው እስካሁን መልስ ያላገኘላቸው እንቆቅልሽ ሺዎች ናቸው። በምድር ላይ በዚህ የሰይጣን መጽሐፍ ለየት የሚያደርገው ነገር እስካሁን መልስ ይኖራቸዋል ተብለው በተስፋ የሚጠበቁ ክስተቶች በፍጹም ተለይቶ በቃ የከናፍስት ስፍራ ነው። ይህንን ደግሞ ማን ይፈታዋል በሚል ተስፋ ያስቆረጠ እውነትም የሰይጣንነትን ማሳመን የቻለ መጽሐፍ ነው ቢባል ማጋነን ማካበድም አይሆንም።